እየሞተ ያለው ያ ሰው ነው። እየተገደለ ያለው ሰው ነው። እነዚያ ወጣቶች ወጥተው ያንን ሁሉ ጥያቄ ሲጠይቁ በምስራቅ ተገደሉ፣ በምዕራብ ተገደሉ፣ ሕፃናት ተገደሉ፣ ሽማግሌዎች ተገደሉ፣ አሮጊቶች ተገደሉ፣ ምሁራን ተገደሉ፣ ወጣቶች ተገደሉ። ያልተገደለ የለም፣ ረገፉ። ያውም እንደ ጠላት ጭንቅላታቸው እየተመታ ደማቸው ውሃ በምድር ላይ እየፈሰሰ በውርደት ወደ ምድሪቱ ሄዱ። እንግዲህ መንግስት ማለት ምን ማለት ነው? መንግስት ማለት የህዝብ አባት ነው። የህዝብ መሪ ነው። 18 ዓመት የታገላችሁት እኮ ህዝቡን፣ ቋንቋውን፣ ባህሉን እንጠብቃለን፣ የተጨቆነውን ነፃ እናወጣለን፣ ሃይማኖቱን እናስከብርለታለን፣ በቋንቋው በስርዓቱ በምድሩ በነፃነት እንዲኖር እናደርጋለን ብለው 18 ዓመት ታገልናሉ። ያ ሁሉ የኢትዮጵያ ህዝብ ደም ከፈሰሰ በኋላ የዛሬ 25 ዓመት ስልጣን ያዙ። ስልጣን ከያዙ በኋላ አሁን እየተፈጸመ ያለው እውነት ያንን ለነፃነት፣ ለቋንቋው፣ ለባህሉ፣ ለማንነቱ፣ ለእኩልነቱ የቆሙለትን ዓላማ ፈጽመዋል ወይ? የሃይማኖት ነፃነትን ሰጠናሉ። በእውነት የኦሮሞ ማህበረሰብ ተሰብስቦ አምላኩን ወይም ባህላዊ እምነቱን ወይም ጥንታዊ እምነቱን በሚያከብርበት ሚሊዮኑ በሚሰበሰብበት ቦታ ላይ እንኳን ጠመንጃ እንኳን የሚያስለቅስ ጋዝ እንኳን ጥይት ይቅርና ፕላስቲክ መፈንዳት ነበረበት። እና ታዲያ ያ ሁሉ ህዝብ ሲያልቅ ማን ነው ተጠያቂ? በጎንደር በጎጃም ያለቁ ወንድሞቻችን መብታቸውን ሲጠይቁ የሚያዳምጣቸው ሰው ለምን ጠፋ? የሚሉት ነገር ለምን አልደመጥ አለ? ለምን በመንደራቸው በከተማቸው ጎንደሮች፣ ጎጃሞች፣ ደቡቦች ለምን ረገፉ? ይህ ማለት ምን ማለት ነው? ሰውን ካለማዳመጥ፣ ሰውን ካለመስማት የመጣ እግዚአብሔራዊ ያልሆነ ሰብአዊ ያልሆነ ራስ ወዳድነት በምድሪቱ ስላለ ነው። ስለዚህ ያ ሁሉ ህዝብ ጠመንጃ ሸሽቶ ወደ ገደል ወረደ። ስለዚህ ሬሳው እስከዛሬ እየተለቀመ ነው ያለው። ሬሳው እስከዛሬ እየተለቀመ ነው ያለው። ያ ነው የህዝቡ መከራ። አንተ መሪ እኮ ነህ። መሪ ከሆንክ የህዝብ አባት ነህ። ህዝብ ካንተ ብዙ ነገር ይጠብቃል። ነፃነትን ይጠብቃል፣ ማድመጥን ይጠብቃል፣ ሰላምን ይጠብቃል፣ እንክብካቤን ይፈልጋል። ያ ሁሉ ህዝብ የወጣው እኮ አብዶ አይደለም የወጣው። አብዶ ነው እንደ የወጣው? ቀውሶ አይደለም የወጣው። ራሱን ስቶ አይደለም የወጣው። ትግራዩን መንግስትን ጠልቶ አይደለም የወጣው። ለመኖር ነው የወጣው። ለውጥ ለማየት ነው የወጣው። እድገትን ለሀገሩ ለማምጣት ነው የወጣው። ሃይማኖቱን ለማስከበር ነው የወጣው። ጥያቄ አለው። ጥያቄውን ማዳመጥ ነው ወይስ ጥያቄውን በጠመንጃ ማፈን ነው? መልሱ ይሄ ነው። የኢትዮጵያ ህዝብ መልስ፣ የኢትዮጵያ እድገት መልስ ይሄ ነው። የሀገር እድገት ይሄ ነው። የሃይማኖት ነፃነትን መስጠት ይሄ ነው።